አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከፍራፍሬ አይነቶች ውስጥ አንዱ የሆነው የሩማን ፍራፍሬ አስገራሚ ጥቅም። የመስኩ ተመራማሪዎች እንዳረጋገጡት የሩማን ፍሬ የተለያዩ ጠቀሜታዎችን ይሰጠናል። አንደኛ፣ በደም ውስጥ የተከማቸ አላስፈላጊና ጎጂ የኮሌስትሮል መጠንን በከፍተኛ ደረጃ ይቀንሳል። ሁለተኛ፣ የደም ቧንቧ ድርቀትን ይከላከላል። ሶስተኛ፣ ወቅቱን ያልጠበቀ እርጅናንና ተዛማች ጉዳዮችን እንዲሁም አደገኛ ወረርሽኞችን ይመክታል። አራተኛ፣ በየሳምንቱ 2 ጊዜ የሩማን ፍሬን መብላት የደም ግፊትን 24 በመቶ ይቀንሳል። አምስተኛ፣ በደም ውስጥ የሚገኝ የስኳር መጠንን በቀላሉ ለማንበብ ወይም ለማወቅ ይረዳል። ስድስተኛ፣ ለስኳር ህመምተኞች የወሲብ ኃይልን ያጠናክራል። ሰባተኛ፣ ለረጅም ጊዜ ሩማንን መመገብ ጤናማ ወንዶችም ሆኑ ሴቶች የወሲብ ፍላጎታቸውና ጥንካሬያቸው እንዲጨምር ይረዳል። ስምንተኛ፣ የተለያዩ ቫይረሶችን ይገድላል። በጥቅሉ የበሽታ መከላከል አቅምን ያጠናክራል። ዘጠነኛ፣ ጥሩ የአፍ ጠረን እንዲኖረን ያግዛል። በተለይም ከእንቅልፍ ሲነቁ የሚኖርን መጥፎ የአፍ ጠረን ይከላከላል። አስረኛ፣ የአጥንት መልፈስፈስን ያስወግዳል። 11ኛ፣ ከወይራ ዘይት ጋር ጡት ያልጣሉ ሕፃናት እንዲወስዱት ማድረግ የአእምሮአቸውን የማሰብ የመያዝና የማስተንተን ችሎታ ፈጣን እንዲሆን ከፍተኛ አስተዋጽኦ ያደርጋል። 12ኛ፣ ለዕድሜ ባለጸጋ አዛውንቶችም አጥንታቸው ጠንካራ ብርቱ ሆኖ እንዲቆይ ከማድረጉ በተጨማሪ ጃጅተው ራሳቸውን እንዳይስቱ የአእምሮአቸውን ጤና ይጠብቃል። የሩማን ጭማቂን ምሽት ላይ ከምግብ መጨረሻ መውሰዱ የተመረጠ ነው። ይህን የፍራፍሬ ዝርያ ቁርአን 3 ስፍራ ላይ የዘከረው መሆኑን ልብ ብለዋልን? አሰላሙ አለይኩም ወራህመቱላሂ ወበረካቱ።